ሰላም እንዴት ናችሁ? ውድ ቻናሌ ቤተሰቦች ለዛሬ ያስኩላችሁ ቪዲዮ ቴክኖ ስፓርክ 8C እንደምትመለከቱት ስክሪን ተሰብሮ መጥቷልና ይሄን ስልክ ስክሪን እንዴት መቀየር እንደምንችል ሙሉ ቪዲዮ ያሳያችኋለሁ። ከእናንተ የሚጠበቀው ሙሉ ለሙሉ ስቴፕን መከታተልና እንዴት አድርገን መስራት እንደምንችል እዚህ ጋር እንመለከታለን ማለት ነው። በመጀመሪያ ደረጃ ያው ሲም ቤቱን አውጥተን የኋለኛውን ክዳኑን መክፈት ይጠበቅብናል ስልኩን ለመፍታት ማለት ነው። ብዙዎቹ ስልኮች የሚፈቱት ከጀርባ ስለሆነ ይሄኛውም ስልክ ከኋላ ቀስ ብለን በሲም ቤቱ ጋር ክዳኑን ማንሳት የሚጠበቅባችሁ። አንዳንድ ስልኮች ደግሞ ከኋላ ክዳናቸውን የተወሰነ አሙቃችሁ የምታነሷቸው ስልኮችም አሉ። አንዳንዶቹ ደግሞ በእንደዚህ ብቻ በቀላሉ በጠፍራችን ክዳኑን ብቻ በቀላሉ ከኋላ ያለውን እናነሳና አሻራቸውን የተወሰነ ደገፍ አድርጋችሁት ያው እዛው እንዲቀር አድርጋችሁ እንዳይቆረጥባችሁ አድርጋችሁት ነው ክዳኑን የምታነሱት። አንዳንዱ አሻራው ሊጣበቅ ስለሚችል ክዳኑ ላይ ቀስ ብለን ሳንጎተተም በእንደዚህ መሰረት ክዳኑን እናነሳለን ማለት ነው። ከዛ በመቀጠል ከታችም ያለውን ከላይም ያለውን ብሎኖች እንፈታለን። ሜን ቦርድ እና ሚኒ ቦርድ ላይ ያለውን ብሎን ነው። ምናልባትም ሚኒ ቦርድ ላይ ኬብል ከሌለው የሚኒ ቦርድ ኬብል የሚኒ ቦርድ መፍታት አይጠበቅባችሁም። ግን ሚኒ ቦርድ ኬብል ሊኖረው ስለሚችል እዚህ ጋር የሚኒ ቦርዱን እንፈታና እንመለከታለን ማለት ነው። ልክ እዚህ ጋር እንደምታዩት የሰረኛዋ የሚኒ ቦርድ ኬብል አለችው። ስለዚህ ስክሪን በምንገዛበት ሳለ ያው ኬብላቸው ባለ አንድ ኬብል አለ፣ ባለ ሁለት ኬብል አለ። ለዛም እዚህ ጋር የሚኒ ቦርድ ኬብል የምንላት ስክሪኑ ላይ ሁለት ኬብል ያላችሁ ከሆኑ አንዱ የስክሪኑ ኬብል ነው፣ አንዱ ደግሞ ለሚኒ ቦርዱ ኮኔክት የሚያደርገው ኬብል ነው ማለት ነው። ከዛ በመቀጠል የላይኛውን እንፈታለን። ከዛ ሲቀጥል ባትሪውንም ማንሳት ግድ ይላችኋል። ምክንያቱም የስክሪኑ ኬብል ከባትሪው ስር ስለሆነ ያለው አንዳንድ ስልኮች በተለይ ሳምሰንጎች ላይ ኬብላቸው ከባትሪው በላይ ስለሆነ ባትሪው ማንሳት አይጠበቅባችሁም። እነዚህኞቹ ግን ከባትሪው ስር ስለሆነ በእንደዚህ መሰረት የፊት ለፊቱን ክዳን ካነሳን በኋላ በመቀጠል ባትሪውን እንነቅለዋለን። ከዛ በመቀጠል ደግሞ ባትሪ ድንጋዩንም እናነሳና ስክሪናችንን መንቀል የሚጠበቅባችሁ የተሰበረ ስክሪን ነው። ስለዚህ ስክሪን ያው ስናነሳው ምንም የሚከብድ የዛን አክል ነገር የለውም። በመጀመሪያ ደረጃ ባትሪያችንን በትንሽ ቲነር ነገር ጣብ እናደርግበትና በስክሪን ማንሻ ላስቲክ ባትሪውን በቀላሉ በእንደዚህ መሰረት ታነሳላችሁ ማለት ነው። ከዛ ባትሪያችንን ካነሳን በኋላ ስክሪናችንን ምን እናደርጋለን? በደንብ አድርገን መፈተሽ ይጠበቅብናል። በነገራችን ላይ የምንገዛቸው ስክሪኖች አንዳንድ ጊዜ ያው እንደምታውቀው የገበያ ስክሪን ትንሽ ሊያስቸግርም ይችላል እና በደንብ በጥንቃቄ አድርገን መሞከር አስፈላጊ ነገር ነው። ስለዚህ መጀመሪያ ደረጃ ላይ ባትሪውን ካነሳን በኋላ የራሱን ስክሪን እንነቅላለን። ከዛ አዲስ የምንገጥመው ስክሪን ዲስፕሌይ ስላደረገ ብቻ ሳይሆን ወይ ደግሞ ስለበራ ብቻ ሳይሆን በደንብ አድርገን ቼክ አድርገን ሞክረን መግጠም የተሻለ አማራጭ ነው። ሲቀጥል ደግሞ ጥራት ያለው ስራ መስራት ደግሞ ለቀጣይ ጊዜ ደንበኛችንም ተመልሶ ያው እንዲያሰራችሁ ያደርጋልና ስለዚህ ስንሰራ የምንሰራው ነገር የተሻለ ነገር መስራት፣ ጥራት ያለው ነገር መስራት አሪፍ ነገር ሲሆን ኔክስት ለሌላ ጊዜ ቀጣይነት ያለው ስራ ይኖራችኋል ማለት ነው። ስለዚህ ያንንም አሰባችሁ ነው የምትሰሩት። ስክሪን ብዙ ጊዜ ሲቀይሩ መጠንቀቅ ያለብን ነገር ምንድን ነው የሚል ኩዌሽን ከተነሳ ብዙ ነገሮች አሉ። ግን ሁለት ቤዚክ ነገሮች ሁለት ወሳኝ ነገሮችን ልነግራችሁ እችላለሁ። አንደኛው ሁሉ ጊዜም እንደምላችሁ ምንድነው ፍሬም ነው እላችኋለሁ። ስክሪን በምንቀይርበት ሰለ የስክሪኑ ፍሬም መታየት ግድ ይለዋል እላችኋለሁ። ፍሬሙ ንጹህ ካልሆነ ፍሬሙ ጤነኛ ካልሆነ ፍሬሙ የተሰባበረ ከሆነ እዛ ላይ ስክሪን መቀየር የመሰበር እድሉን ስለሚጨምረው እንደዚህ አይነት ፍሬም ላይ ስክሪን ብትቀይሩላቸው ያው እኔም ቸገረኝ በሚለው ዝም ብለን ብንቀይርለትም ሰውየው ለብዙ ጊዜ ስለማይገለገልበት ተመልሶ ስለሚሰበርበት ለቀጣይ ጊዜ ስራ ላትሰሩ ይችላላችሁ ወይ ደግሞ ላያሰራችሁ ይችላል። ምክንያቱም እሱ ጋር አስቀይሬ ነው ቶሎ ይሰበረብኝ የሚል ግምት ስለሚኖራቸው ማለት ነው። ይሄ የመጀመሪያው ነው። ሁለተኛው ደግሞ ፍሬሙ ንጹህ ሆኖ ያልተሰበረ ሆኖ ነገር ግን ቤንድ ያደረገ ጥመት ካለው እዛም እንዳይ ስክሪን መግጠም ደግሞ እሱ ደግሞ ኪሳራው ለእናንተ ነው የሚሆነው። ምክንያቱም የምትገጥሙት ስክሪን ኢንዛት ታይም ሊጨልም ይችላል ወይ ደግሞ ሊዘጋ ይችላል ወይ ደግሞ ተቹ ሊዘባርቅ ይችላልና ፍሬሙ በተስተካከለ ቢሆን ይመረጣል ማለት ነው። ካጣችሁም አሮጌ ፍሬሞች ፈልጋችሁ ሌላ ፍሬም መቅጠም ነው። ከዛ ውጪ ደግሞ አንዳንድ ሳምሰንጎች ደግሞ አብላጫው ሳምሰንጎች ከነ ፍሬማቸው ነው ስክሪን የሚሸጠው። ይሄን ታውቁታላችሁ። ስለዚህ ከነ ፍሬማቸው ደግሞ ስክሪን እንዴት መቀየር እንደምንችል በነገራችን በሌላ ቪዲዮ እሰራላችኋለሁ። እንዴት አድርገን ከነ ፍሬማቸው ስክሪን መቀየር እንደምንችል ሙሉ ስቴፑን በሌላ ቪዲዮ አሳያችኋለሁ። አሁን እዚህ ጋር ልክ እንደምትመለከቱት አዲሱን ስክሪን ነው እየገጠምኩኝ ያለሁት። የመጀመሪያውን ስክሪን አንስቼዋለሁ። ከዛ አዲሱን ስክሪን መሞከር ስላለብን አልሞከረም፣ ቅድም ቼክአፕ አላደረገም። ስለዚህ ገጥመን እንሞክረዋለን። ስክሪን ስንሞክር ቼክአፕ ስናደርግ
እናበራዋለን። ዲስፕሌውን ላይቱን ቼክ እናደርጋለን። ምን ያህል ይበራል፣ ምን ያህል ላይቱ አሪፍ ነው። ይሄ ኤልኢዲ የምንለው አለ አይደለ? ላይት የመብራት አቅሙ። ስለዚህ ማንኛውም ላይቶች እኩል አይበሩም፣ እኩል የብርሃን አቅም አይኖራቸውም። ስለዚህ አንዳንዶቹ ላይቱን ጨመራችሁለት ራሱ እንደ መጨለማ ያክል ወይ ደግሞ ደብዘዝ ያለ ላይት ስለሚኖራቸው ያንን ነው ቼክ የምናደርገው። ስለዚህ ይሄ ቼክ ይደረጋል። ሌላው ብራይትነስ ይጨምራል ይቀንሳል የሚለው ቼክ ይደረጋል። አንዳንድ ስልኮች ማለት ነው ብራይት የማይጨምር የማይቀንሱ ስክሪኖች አሉ። እናም ብራይትነሱንም እንደሚጨምር እንደሚቀንስ፣ ሲጨምርም ምን ያህል ይጨምራል፣ ብራይትነሱ ልክ በምንጨምርበት ሳለ የብራይቱ አቅም ምን ያህል በደንብ ነው የሚጨምረው ወይ ሲቀንስም እንደዛ ነው የሚለውን በደንብ ቼክ ቢደረግ በጣም ወሳኝነት አለው። ኖቲፊኬሽን አድርጋችሁ ነው ብራይቱን ቼክ የምታደርጉት። ያው አንዳንድ ስልኮች ደግሞ ኖቲፊኬሽን ስለማያወርዱ ብራይቱን ቼክ ማድረግ አንችልም። ያለን አማራጭ ተቹ እንደሚሰራ መሞከር ነው። ቁጥሮችን በመጻፍ ተቹን እንሞክረዋለን። ብራይትነሳቸውን ግን ለመሞከር ግን ያው ፓተሩን ከፍተን ቢሆን ብራይቱን ቼክ እናደርጋለን። ከዛ ውጪ ኖቲፊኬሽን የሚያወርድ ደግሞ ከሆነ ኖቲፊኬሽን አውርደን ቼክ እናደርገዋለን። ከዛ ውጪ ግን እንደዚሁ ፊዚካሊ አሁን ልክ እዚህ ጋር አሁን በምናይበት ሳለ ልክ ስታበሩት ላይቱ ምን ያህል ነው ስክሪኑን ዲስፕሌይ ማድረግ አቅሙ የሚለውን በደንብ ትመለከታላችሁ ማለት ነው። ምክንያቱም አንዳንዶቹ እንዳልኳችሁ ልክ ስልኮቹ ስናበራቸው ይታያል፣ ይበራል፣ ግን እንደ መጨለም አይነት ነገር ላይቱ እንደ መጨለም። ሌላው ደግሞ ከለር ባክግራውንዱ ከለር በጣም እንደ አረንጓዴ ከለር ወይ ደግሞ ፈዘዝ ያለ ከለር ሙሉ ለሙሉ ነጣ ያለ ከለርም አለና ጥቁር ከለር ከሆነ በጣም አሪፍ ስክሪን ናቸው በነገራችን ላይ። ስለዚህ እሱ ነገር ቼክ እናደርጋለን ማለት ነው። ከዛ ውጪ ዙሪያ እናጸራለን ስክሪኑ ለማጣበቅ። ማስትሽ እንግዲህ ስክሪኑ ላይ መጠቀም ይችላላችሁ። በነገራችን ላይ የስክሪኑ ጠርዝ ላይ መጠቀም ይችላላችሁ። በጣም ብዙ ጊዜ በሌሎች ቪዲዮዎች ያዩዋቸው በቲክቶክም በሌላም ቪዲዮ ያዩዋቸው ያብላጫው ሰው ስክሪን ሲቀይር ይሆናል ወይ ደግሞ ሌላም ፐርፐስ ሊሆን ይችላልና ብዙ ሰው ማስትሽ መሀል ላይ ሲጠቀሙ ብዛት አይቻልም። በሌሎች ቪዲዮዎች በጣም ብዙ ጊዜ ያየሁት ነገር ነውና ይሄ ድግግሞሽ የሚፈጠር ችግር ነው። ስለዚህ ማስትሽ ማድረግ ያለብን ወይ ስክሪኑ ዙሪያ ላይ ነው፣ ስክሪኑ ጠርዝ ላይ መቀባት ይችላላችሁ። አሊያም ደግሞ የስክሪኑ የሚቀመጥበት ፍሬሙ ጠርዝ ላይ ማስትሹን ሳናበዛ ሳንሳንስም ከሚበዛ ቢያንስ ይሻላል። በነገራችን ላይ ሲበዛ አንደኛም የተጨማለቀ ሆኖ ስክሪኑ ማስትሹ ወደ ውጭ ይወጣልና አሪፍ ስራም አይሆንም። ስለዚህ ጽድት ያለ ቆንጆ ስራ ለመስራትም ማስትሹን አለማብዛት ይመረጣል። በደንብ ማስትሹ የሚይዘው ስክሪኑ ጥብቅ አድርጎ ለመያዝም ራሱ ማስትሹን አነስ ሲል ነው የሚመረጠው። ስለዚህ አታብዙት። ከፊት ለፊት ደግሞ አታርጉ። ወደ ስክሪን ወደ ካሜራ አካባቢ ፊት ለፊት ወደ ሴንሰሩ ጋር እንዳትቀቡት፣ እሱን ጥንቃቄ አድርጉ። ከታች ደግሞ ኬብሉ ጋር እዚህ ከታች ያለው ኬብሉ ጋር እንዳትቀቡት፣ ኬብሉ እንዲያነካባችሁ፣ በአጠቃላይ ኬብሉ ማስትሽ እንዲያነካባችሁ። ሌላ ጊዜ እንኳን ስክሪኑን መንቀል ብንፈልግ በቀላሉ እንደ ማንሳት እንዲመቸን ነው አድርገን መቀባት ያለብን። ምክንያቱም በሌላ ጊዜ ስክሪኑን ለሌላ ሞባይል ልንገጥመው ስለምንችል ያንንም ከግምት አስገብታችሁ ነው መጠቀም ያለባችሁና ስለዚህ ማስትሹን አሳንሰን ሳናበዛ ወይ ስክሪኑ ዙሪያ ላይ በማድረግ በእንደዚህ መሰረት ስክሪናችንን በቀላሉ መግጠም እንችላለን። ከዛ ስክሪናችንን ገጥመን ማስትሹ በስነ ስርዓቱ መያዝና መድረቅ ይፈልጋል። ያ ደግሞ እስከ 30 እና 40 ደቂቃ ድረስ ቢቆይ ይመከራል። ስለዚህ ብዙ ጊዜ ሰዎች ያው ስክሪን ካስቀይሩ በኋላ ወዲያው ሊወስዱ ይችላሉ፣ ቶሎ ብለው ስልኩ ሊፈልጉት ይችላሉ። ነገር ግን ማድረግ ያለበት ምንድነው የተወሰነ ማስትሹ እስኪ እንዲደርቅ መንገር አለባችሁ። ስለዚህ እስከ የተወሰነ ታግሰው ላስቲክ ያው ስለምናስርበት ምን ማድረግ አለብን ማለት ነው። እስከ ተወሰነ ደቂቃ ድረስ ቢታገሱትና ምክንያቱም እስከ ተወሰነ ድረስ መታገሱ ስክሪኑ እንዳይከፍትባችሁ ነው። አለበዛ ካልደረቀ ተመልሶ ሊከፍት ይችላል። በግራ በቀኝ ላይት ሊያወጣባችሁ ስለሚችል ያን ጥንቃቄ ማድረግ አለብን። ከዛ በመቀጠል የስክሪናችንን ኬብል ወደ ቦርዱ ላይ እንሰካለን። በእንደዚህ መሰረት እንሰካና የተወሰነ ያው ኬብሉ ተረፍ ስለሚል ምን ታደርጋችሁ ከታች ገፋ ገፋ እያደረጋችሁት እንደዚህ ከዛ ተረፍ የምትለውን ወደዛች ታስቀሩታላችሁ ማለት ነው። የተወሰነ ተርፏን ልክ እዚህ ጋር እንደምታዩት ወደ እንደዚህ አድርጋችሁት ተረፍ ያለችው አፓርት ወደ ጠግ ላይ ታደርጉታላችሁ። ማለት የተወሰነ ስክሪን ኬብሉ ተረፍ ስለምትል ከዛ በመቀጠል ባትሪያችሁን ማስትሽ አድርጋችሁበት የተወሰነ ተቀቡትና ባትሪውን ወደ ቦታው መግጠም ይጠበቅባቸዋል ማለት ነው። እንግዲህ ስክሪን መቀየር በጣም ቀላል ነው ብዬ አስባለሁ። ልክ እንደዚህ ይሄን ቪዲዮ አይታችሁም ከሆነ በእንደዚህ መሰረት እንግዲህ ቴክኖ ሊሆን ይችላል፣ አይቴል ሊሆን ይችላል፣ ኢንፊኒክሶች ሊሆን ይችላሉ። አብላጫው ስክሪን በነገራችን ላይ ተመሳሳይ አይነት አሰራር ስላላቸው ብዙም ኮንፊውዝ አደረጋችሁ ወይ ደግሞ ብዙም የሚያስቸግር ነገር አይደለም። ስለዚህ በእንደዚህ መሰረት ስክሪን መቀየር ይችላላችሁ። በዚህ ቻናሉን ሰብስክራይብ በማድረግ ቤተሰብ መሆን ይችላላችሁ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። ቪዲዮአችሁ ከወደዳችሁ ደግሞ ላይክ ሼር ማድረጋችሁንም እንዳትረሱ። አሁን ስክሪን በነገራችን ላይ
አንድ ያልጠቀስኩት ነገር አለ። እሱ ምንድነው ስክሪን እንደዚህ ስልኮች ላይ ስክሪን ስንቀይር ወይ ደግሞ ስንገዛ ቼክ ማድረግ ያለብን ነገር አለ። ቅድም ቼክ አድርጌዋለሁ ግን አልጠቀስኩላችሁም። እሱ ምንድነው ቻርጅ ነው። ቅድም ቻርጅ ሰክቼው አሳይቻችኋለሁ። ስለዚህ ስክሪን በምንገዛበት ሰዓት ላይ ሁለት ነገሮች ቼክ የምናደርገው፣ አንደኛው ስክሪኑን አብርተን ስክሪኑ እንደሚበራ ላይቱ በስንስራቱ እንደሚሰራ፣ ሲቀጥል ደግሞ ብራይትነሱ እንደሚጨምር እንደሚቀንስ ቼክ እናደርጋለን። ይሄ የመጀመሪያው ነገር ነው፣ ስክሪኑ በስንስራቱ እንደሚሰራ ለማጣራት ማለት ነው። ከዛ በመቀጠል ስክሪኑ ሁለት ኬብል ነው ምን ያለው ቅድም ነገራችሁ ነው። ሁለት ኬብል ስላለው ሁለተኛዋ ኬብል ደግሞ ከታች የምትሰካዋ የሚኒ ቦርድ ኬብል ስለሆነች ምን ታደርጋላችሁ ማለት ነው። ሚኒ ቦርዷ ላይ ደግሞ ሰኳትና ቻርጅ እንደሚሰራ፣ አለበለዚያ የሚኒ ቦርዱ ኬብል ያሰራላችሁ ይችላል። ስለዚህ ኬብሉ ካልሰራ ኦሬዲ ስክሪኑን መቀየር የሚጠበቅበት ማለት ነው። ስለዚህ ያ እንዳይፈጠር ምን ማድረግ አለብን? ቼክ የምናደርገው ስክሪኑን አብርተን ስክሪኑ እንደሚበራ ቼክ እናደርጋለን። ከዛም ውጭ ደግሞ ሚኒ ቦርዱ ቻርጅ እንደሚሰራ ወይ ደግሞ ድምጽ ስፒከር እንደሚሰራ ወይ ደግሞ ቫይብሬት እንደሚሰራ ቼክ አደረጋችሁት የሰረኛው ኬብልም ሰርቷል በሚለው በቀላሉ ማወቅ እንችላለን ማለት ነው። ስለዚህ በእንደዚህ መሰረት ሁለቱን ቼክ አድርገን ነው ስክሪኑን የምንገጥመው ማለት ነው። ለዛሬ እንግዲህ ይሄንን ቪዲዮ ይዤላችኋለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።